بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه ودي يتكبراتشو مسلم وندموچنا هيتوچ السلام عليكم ورحمة الله وبركاته ዛሬ ፕሮግራማችን የምናየው ፈዳኢሉ የውም ዓረፋ የዓረፋ ቀን ወይም ከዙልሂጃ 9ኛው ቀን ውስጥ ያለው ትርፋቶችና ፈዳኢሎችን የምናየው ይሆናል። የውም ዓረፋ ፍርሰቱል ዑምር የውም ዓረፋ ማለት በአመት ውስጥ የማይደገም የአንድ ሙስሊም ዕድሜ ውስጥ ትልቅ ንግድ ወይም ትልቅ ትሩፋት ነው ማለት ነው። أيها المسلمون የሰው ዕድሜ ሌሊቶች ቀናቶችም እነዚህም ወራቶችና አመታት ልክ እንደ ዳመና የሚያልፉ ከዕድሜያችን የሚቀንሱና እኛ አይሰማንም እንጂ ዕድሜያችን ወደ መገባደድ እየሄደ መሆኑን ግልጽ ነው ማለት ነው። እንረሳለን። አላህ ጀለ ወዐላ በእነዚህ ጊዜያት ውስጥ ስራችን ያከማችልናል። እንደዚሁም እነዚህ ቀናቶች ወይም እነዚህ ጊዜያቶች ውስጥ አላህ ሱብሓነሁ ወተዓላ ለዒባዳ አዝመራዎችን አስቀምጦልናል። እንደ ዓረፋ ቀን አንድ ቀን ውስጥ ብዙ አጅሮች ውስጥ የምናገኝበት እንደ 10 ዙልሂጃ ቀናት 10 ቀናቶች ከዙልሂጃ መጀመሪያ አካባቢ ብዙ ምንዳዎች የምናገኝባቸው እንደዚሁም አንዲት ሌሊት ከ83,000 ወራት የምትበልጥ ሌሊቱል ቀድር እነዚህ ከዕድሜያችን ትልልቅ አዝመራዎች አስቀምጦልናል አላህ ጀለ ወዐላ። ወፊ ዛሊከ ፈልየተናፈስ ልሙተናፊሱን የሚወዳደሩ ባሪያዎች ደጋግ ምእመናን ይወዳደሩ ብሎናል። አዩሃ ልእኽዋ እነዚህ ሰዓታት፣ ቀናት፣ ሳምንታት፣ ወራትና አመታት ስንቆጥር አብዛኛዎቻችን አይሰማንም እንጂ ወደ ዕድሜ ማለቂያችን እየተቃረምን እንሄዳለን ማለት ነው። ስለዚህ እነዚህ 10 ቀናቶች ውስጥ በተለይም የዙልሂጃ 9ኛው ቀን የውሙ ዓረፋን መዘናጋት የለብንም ማለት ነው። የውሙ ዓረፋ የውሙ ኢክማሉ ዲኒ ወኢትማሙ ኒዕማ ከዓረፋ ትሩፋቶች መካከል አላህ ጀለ ወዐላ ያን ቀን ውስጥ ብዙ ኃጢአቶች ለምእመናን የሚሰርዝላቸው ብዙ አጅሮች አላህ ሱብሓነሁ ወተዓላ የሚጽፍላቸው ቀን ነው። ያ ቀን ልዩ የሚያደርገው ደግሞ ከቀናቶች መካከል ልዩ የሚያደርገው የውሙ ኢክማሉ ዲን ወኢትማሙ ኒዕማ ያ ቀን አላህ ጀለ ወዐላ ለሙስሊሞች ለሙእሚኖች እምነታቸውን ሙሉ ያደረገላቸውበት ቀንና ወኢትማሙ ኒዕማ ጸጋውን ሙሉ ያደረገላቸውበት ቀን ነው። አን ጣሪቅ ኢብን ሺሃብ ሰሓቢ ይህንን ሲገልጽ ምን ይላል? ቃለ ጃአ ረጁሉ ምን አልየሁድ ኢላ ዑመር ብን ኸጣብ አንድ የመጽሐፍት ባለቤት የሆነው አንድ የሁዲ ከይሁዳውያን ሊቃኖች መካከል ወደ ዑመር ኢብን ኸጣብ ይመጣና ያ አሚር አልሙእሚኒን የምእመናን መሪ ይላል። ከአቡበክር በኋላ የዓለም አልእስላሚን ማስተዳደር የተረከበው ዑመር ኢብን ኸጣብ ነበር በዛን ሰዓት። ምን ይላል ይሄ የሁዲ ማለት ነው? ኢነኩም ተቅረኡነ አየተን ፊ ኪታቢኩም ለው ዓለይና ማዕሸረ ልየሁድ ነዘለት ለተኸዝና ዛሊከ ልየውም ዒዳ። ያ አሚር አልሙእሚኒን እናንተ ሙስሊሞች ከቁርአናቸው ውስጥ አንድ አንቀጽ አለ የሚታነቧት ይላል። በእኛ የሁዳውያን ላይ ወርዳ ቢሆን ኖሮ መጽሐፋችን ውስጥ ተጽፎ ቢሆን ኖሮ ለተኸዝና ዛሊከ ልየውም ዒዳ ያ አንቀጽ የወረደበት ቀን ዒድ እናደርግና አመት በዓል አድርገን በየአመቱ ዒድ እናከብርለት ነበረ። አመት በዓል አድርገን በዓሉ እናከብርለት ነበር ብሎ አንድ የሁዲ ለዑመር ብን ኸጣብ ይናገራል። ቃለ ዑመር ረዲየላሁ ዐንሁ ወአዩ አየትን ሂያ ከቁርአናችን ውስጥ የትኛው አንቀጽ ነች እሷ ብሎ ጠየቀው። ቃለ ቀውሉላሂ ዐዘ ወጀል የሁዲው አላህ ስብሐ ወተዓላ አሸናፊና የበላይ የሆነ ንግግር ናት እሷ ምንድነው ምለው
ምዕራፍ 5 ሱረቱል ማኢዳ ቁጥር 3 ላይ ያለውን አነበብለት። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يمل وانقصنو بلول عمر سناقر عمر من الال والله الله يهون بن إني لأعلم اليوم الذي نزلت فيه على رسول الله والساعة التي فيها نزلت على رسول الله إني الله يهون بن بالله إملال لويل عمر بن الخطاب رضي الله عنه በአላህ እምላለው መቼ ነብያችን ላይ መቼ ቀን የትኛው ቀን በነብዩ ላይ እንደወረደ በየትኛው ሰዓት በነብያችን ላይ እንደወረደ የት ቦታ ላይ እንደወረደ አቃለው ብለው ዑመር ኸጣብ መለሰለት ማለት ነው። ነዘለት አሽየተ ዓረፋ يوم الجمعة ዓረፋ ቀን አመሻሽ አካባቢ يوم الجمعة አርድ አልዓረፋ ላይ ሆኖ እያሉ ነብዩ ሰለላሁ ዐለይሂ ወሰለም በዛ ነቢያችን ላይ ወረደ ይላል ዑመር ኸጣብ ረዲየላሁ ዐንሁ። አያው ምን ይላል? ከዚህ የምናገኘው ትምህርት ይሁዳውያን በነብዩ ጊዜ ሰለላሁ ዐለይሂ ወሰለም መዲና ውስጥ እንደነበሩና ቁርአናችን በደንብ ጠንቅቆ እንደሚያውቁ እንረዳለን። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ይሁዲው ይሄን ብሎ ሲናገር ወላሂ የኛም ዒድ ቀን ነው የወረደው ዓረፋ ምሽት አካባቢ ነው ጁምዓም ቀን ነው ብሎ መለሰለት። አያው ምን ይላል? اليوم أكملت لكم دينكم ዛሬ ቀን እምነታችሁን ሙሉ አድርጌላችኋለሁ ይላል። وأتممت عليكم نعمتي ጸጋዬን ሙልቼላችኋለሁ። ورضيت لكم الإسلام دينا እስልምና እምነት ጀነት መግቢያ እምነት አድርጌ ወድጄላችኋለሁ መርጬላችኋለሁ ከእስልምና ውጪ ሌላ እምነት አልቀበልላቸውም የሚል ትርጉም ይሰጣል ማለት ነው። ይሁዲው ይህንን ያቃል። قال ابن كثير رحمه الله تعالى هذه الآية أكبر نعمة على الأمة كلها እቺ አንቀጽ ለኡመተ الإسلام ብቻ ሳይሆን ለሰው ዘርዝ ብቻ ሳይሆን ለጅንም ጭምር ትልቅ ኒዕማ የያዘች አንቀጽ ነች ይላል። فيها أكمل الله الدين واختار للناس جماعة الدين لا يحتاجون إلى غيره من الأديان ولا إلى رسول من الرسول لأن النبي خاتم الأنبياء والمرسلين. سبحان الله من أين تقلالسنا؟ أيها الناس افهموا هذه الآية جيدا. ابن كثير إهن آية سيابرار ይሄ አያ ትልቅ ጸጋና ለሰው ዘር ስል ለሙስሊሙም ሙስሊም ላልሆነውም ትልቅ ጸጋ ነው አለ። ይሄ አያ ማለት ነው። ለምን ይሁዲው መጥቶ የመጽሐፍ ባለቤት መጥቶ ይሄ አያ እኮ የወረደበት ቀን ዒድ እናደርግ ነበር አለ። ትርጉሙን አውቆ ተረድቶ ማለት ነው። ይሁዳውያን ቁርአን እንደሚመጣ ያውቁ ነበረ። ነብዩ ሙሐመድም እንደሚላክ ኦሪቱ ተጽፎ እንዳለ ያውቃሉ። ይሄንን ቁርአን አላህ ሱብሃነሁ ይሄንን አያ ይሄንን የይሁዳው ንግግር አላህ ሱብሃነሁ ወተዓላ ሲያጠናክር ወይም ይሁዳው ቁርአን ሐቅ መሆኑን ያወቀ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነታቸው ሐቅ መሆኑን ያወቀ የመሰከረለት ከነብዩ ህልፈት ከአቡበከር ህልፈት በኋላ በዑመር ጊዜ ይሁዲው መጥቶ ይሄንን ንግግር ተናገረ። ይሄንን የይሁዳው ንግግር አላህ ሱብሃነሁ ወተዓላ በሱረቱል በቀራ ምዕራፍ 89 ላይ ይናገራል። ولما جاءهم كتاب من عند الله مصدق لما معهم እነዛ ይሁዳውያን ወይም ክርስቲያኖች የመጽሐፍት ባለቤቶች መጽሐፋቸው ውስጥ የነብዩን ባህሪ ያነበቡ ያወቁ እንደሚላክ በካ የምትባል ቦታ እንደሚላክ መጽሐፍ ይዞ እንደሚመጣ ስለ ኦሪትና ስለ ወንጌል የሚያረጋግጥ በነቢያት በሙሉ የሚያምን የመጨረሻ ነብይ መሆኑን መጽሐፋቸው ውስጥ ያውቁ ነበረ። ወለማ ጃአሁም ኪታቡ ምን ዒንዲላህ ያ መጽሐፋቸው ውስጥ ያነበቡ የነበሩት መጽሐፍ በመጣላቸው ጊዜ ሙሰድቀን ሊማ ማዐሁም ስለ መጽሐፋቸው የሚነግራቸው መጽሐፋቸው ውስጥ ያለው የአላህን አንድነት የአላህን አምልኮት በመልእክተኞች ማመን የሚያብራራላቸው መጽሐፋቸው ውስጥ ያለውን ነገራት በሙሉ የሚያረጋግጥላቸው ያልተበረዘ ያልተደለዘ ማለት ነው። የሰው እጅ ያልገባበት የሆነ ትክክለኛውን እምነት
ኦሪትና ወንጌል ውስጥ ያለውን የሚያረጋግጥላቸው ቁርአን በመጣላቸው ጊዜ ወካኑ ሚን ቀብሉ የስተፍቲሑን አለ ለዚነ ከፈሩ ላኢላሃ ኢላላህ ቁርአን ከመውረዱ በፊት ነቢዩ ሙሐመድ ከመላካቸው በፊት ወካኑ የስተፍቲሑን አለ ለዚነ ከፈሩ መጽሐፍት ባለቤቶች መጽሐፋቸውን ያልተከተሉት ይሁዳውያን ይሁዲ ያልሆኑ ወገኖች ጋር ሲጋጩ ክርስቲያኖችም በወንጌል ያላመኑ በጊዜው ካዲያን የሆኑ ሰዎች ጋር ሲጋጩ የስተፍቲሑን አለ ለዚነ ከፈሩ ገና ነቢይ ይመጣል ይላካል እሱ ሲላክ ከሱ ጋር ተሰልፈን እንዋጋቸዋለን ብሎ ይፋለሟቸው ነበር ይላል ቁርአን ሱረቱል በቀራ ምዕራፍ 89 አንብቡ ሙስሊም የሆንከውም ሙስሊም ያልሆንከውም አንብብ ይሄን ክርስቲያኑም ይሁዲሁም ይሄንን ያንብብ ፈለማ ጃአሁም ማ ዐረፉ ቢህ እነሱ መጽሐፋቸው ውስጥ ባህሪውን አንብቦ ያወቁት የነበሩት አሁን በተላከ ጊዜ ከፈሩ ቢህ ካዱ ይላል አልተከተሉትም ልክ ዑመር ብን ኸጣብ መጥቶ የጠየቀው ይሁዲ ስለ አንድ አንቀጽ ሱረቱል ማኢዳ ቁጥር 3 ምዕራፍ 5 ቁጥር 3 ያለውን ይሁዲ መጥቶ ዑመር ብን ኸጣብ የጠየቀበት ምክንያት ይሄንን አያ እሱን ያረጋግጣል አያው ምን ይላል ኦሪት ውስጥ ወንጌል ውስጥ የነብዩ መሐመድ ባህሪን እሱ እንደሚላክ ከየት እንደሚላክ ያውቁ ነበር ፈለማ ጃአሁም ማ ዐረፉ ኪታባቸው ውስጥ ያወቁት በመጣላቸው ጊዜ መልእክተኛው መላኩ ጊዜው በደረሰ ጊዜ እንዳውም ከመካ ወደ መዲና መሰደዱንም ያውቁ ነበር በግመል እንደሚሄድ ያውቁ ነበር ሱብሃንአላህ ይህ ሁሉ ወንጌሉ ተጠቅሶ እያለ ፈላዕነቱላሂ ዐለል ካፊሪን የአላህ እርግማን ይኑርባቸው የአላህ እርግማን ይስፈንባቸው ይላል አላህ ሱብሓነሁ ወተዓላ ያን ይሁዲ መዲና ውስጥ ቁርአን መውረዱን አይቶ ዑመር ብን ኸጣብ ጋር ያደረገው ንግግር ይህንን እርግማን እሱ ላይ እየሰፈነ ያውቃል የተረገመ ሰው እንደሆነ ማለት ነው ይሁዳውያን ምን ይላሉ ከይሁዳውያን ሊቃኖች መካከል ቄስ አብርሃም የሚባል የኛ እድለቢሶች ከመሆኑ የተነሳ አልተከተልነውም ሙሐመድን አለ ሙሐመድ ኪታባችን ውስጥ ቀደምት ሊቃኖቻችን ያውቁ ነበረ እኛም እነሱን ተከትለን አላመንም እንጂ ሐቅ እንደሆኑ እናቅ ነበር ይላል አላህ ጀለ ወዐላ ምን ይላል ስለነዛ ካዲያኖችን ከጠቀሰ በኋላ ሱረቱል ሐጅ ላይ ምዕራፍ 17 እና 18 ላይ ይሄንን ሲገልጽ ኢነለዚነ አመኑ እነዛ ያመኑት ምእመናን ከወንድም ከሴትም ይላል ወለዚነ ሃዱ እነዛ ከመንገድ የዘነበሉ ወይም ይሁዳ የሆነው ይላል ወሳቢኢን ፀሐይ አምላኮች ይላል ወነሳራ እኛ ወንጌልና ኢየሱስ ተከታዮችንን የሚሉ ሰዎች ላይ ወልመጁስ ኢሳት አምላኮች ወለዚነ አሽረኩ ከመካ በአላህ አናምንም ብለው 360 አማልክቶችን ያመለኩ እንደገና ደግሞ አላህ ሶስተኛ ነው እያሉ ሶስት ስላሴን ይዘው አላህ ላይ ያሻረኩ ሙሽሪኮች ስድስት ምእመናን የእምነት አይነት ከገለጸ በኋላ ኢነላህ የፍስሉ በይነሁም የውመል ቂያማ አላህ የውመል ቂያማ በትንሣኤ ቀን በመካከላቸው ይፈርዳል አላህ ጀለ ወዐላ ወረዲቱ ለኩም ልእስላም ዲና እስልምናን እኔ ነኝ የመረጥኩላቸው ከእስልምና ውጪ ወደ እኔ የመጣ ጀነት አይገባም ብሎ መፍረዱን ግልጽ ነው ግን አላህ ስብሓነሁ ወተዓላ ይሄ የነገራቸው እንቢተኝነታቸውን ገልጸው ሙሽሪኮችም የሆኑ ይሁዳውያንም የሆኑ ክርስቲያኖችም የሆኑ ሌሎች እምነቶችን የተከተሉ አላህ ስብሓነሁ ወተዓላ የፍሲሉ በይነሁም የውመል ቂያማ በዕለተ ትንሣኤ ቀን አላህ ስብሓነሁ ወተዓላ ብይኑን ይሰጣቸዋል ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ ብቻ ነው ሁሉም ነገር ላይ ቻይ የሆነው ይላል አለም ተራ አትመለከትምን አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊ ልአርድ አትመለከትም አላህ በስሙ አላህ ብሎ ነው የጠራው አላህ ማለት አለቲ ተአለሁ ኢለይህ አልቁሉቡ እንደ ልከርቢ ወሸዳዒድ በጭንቅ ጊዜ በመከራ ጊዜ ለሰው ልብ ወደሱ የምትወተውተውና እሱም ብቻ የምትለምን አላህ ማለት هو المعبود وحده
يستحق العبادة الله مالت السو بيتشا أملكوت ميقبو إلى الله سبحانه وتعالى يسجد له من في السماوات ومن في الأرض سبع سماوات وسيالو فطرتات بملو لسو سجودي وردالو والأرض مدر لا يالوت مدروس يالون بملو لسو سجودي يدرقالو والشمس صحايم والقمر شرقم والنجوم كواكبتم والجبال قراوچم تراراوچم والشجر زافوچم بملو والدواب مدر لا يمنقسقسو نفسات بملو لا الله بيتشا سجود يدرقال إلال وكثير من الناس كسو لجوچم كجنوچم አብዛኛው ብዙዎቹ ሱጁድ ያደርጋል ለሱ ይላል ለአላህ ብቻ ይላል وكثير من الناس حق عليه العذاب ብዙዎቹ ደግሞ የአላህ ቅጣት ተረጋገጠባቸው ምክንያቱም ومن يهين الله فما له من مكرم እንደዛኛው ይሁዲ ኡሙል ኸጣብን የጠየቀው ومن يهين الله አላህ ያወረደው አላህ ዝቅ ያደረገው አላህ እምነትን እስልምናውን እንዲከተል ያልወፈቀው አላህ ያወረደው ነው ومن يهين الله አላህ ያወረደው አካል አላህ ያወረደው ፍጡር فما له من مكرم ማን ነው የሚያከብረው ማን ነው እስልምናን የሚወፍቀው እስልምና ሐቅ መሆኑን በወንጌልም በኦሪትም ያወቁ በትዕቢት ተወጥሮ አንከተልም ማለታቸው አላህ ያወረደው ሰዎች ወይም ፍጡራን ናቸው ومن يهين الله فما له من مكرم إن الله يفعل ما يشاء الله يشاءون يسرال يفصم ይላል አንደኛው ከአረፋ ቀን ትርፋቶች መካከል አላህ ጀለ ወዐላ እምነትን የመረጠልን ጸጋውንን የሞላለንና አላህ ጀለ ወዐላ ወረዲቱ ለኩም الاسلام ዲና እስልምና ወድጄላችኋለሁ ያለበት ቀን ነው ማለት ነው ስለዚህ ሐቁን ያወቁ ከሐቅ መዘንበል ትልቅ ጥፋትና ትልቅ አደጋ ነው አላህ Subhanahu Wa Ta'ala ከዚህ ጥፋት አላህ ይጠብቀን ሁለተኛ ከአረፋ ቀን ትሩፋቶች መካከል ይህ አረፋ ቀን 9ኛው ቀን من الاشهر الحرم አላህ ጀለ ወዐላ በቁርአን ውስጥ ከጠቀሱት የተከበሩ ወራቶች ውስጥ መካከል አረፋ ቀን ዙልሂጃ 9ኛው ቀን ነው እዛ ውስጥ ይመደባል አላህ ጀለ ወዐላ ይሄን አስመክቶ ምን ይላል ኢነ ዒደተ الشهور عند الله 12 شهرا في كتاب الله የአላህ የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ 7 ሰማይና 7 ምድርን በፈጠረ ቀን 12 ወራቶች ናቸው ብሎ አላህ Subhanahu Wa Ta'ala 12ቱን ወራቱን ከጠቀሰ በኋላ منها 4 حرم ከ12ቱ ወራቶች መካከል አራቶቹ ደግሞ የተከበሩና እነዚህ ውስጥ ኃጢአት መስራት ኃጢአቱ ድርብ እጥፍ ሆኖ የሚጻፍባቸው እንደገና ደግሞ ሰው ራሱን መበደል ሌላም ወር ውስጥ ክልክል ነው ግን እነዚህ አራት ወራቶች ውስጥ ልዩ የሆነ ክልካሎት እንዳለ ሲገልጽ ይህንን ይናገራል ማለት ነው الله جل وعلا فلا تظلموا فيهن أنفسكم እነዚህ አራት ወራቶች ውስጥ ነፍሶቻቸውን እንዳትበድሉ ይላል ነፍስ መበደል ሁሉም ክልክል ነው ግን እነዚህ አራት ወራቶች ውስጥ ክልካሎቱ በጣም ከበድላል እነዚህ አራት ወራቶች እነማን ናቸው ዙልቃዕዳ ዙልሂጃ ወሙሐረም ወረጀብ ረጀብም እነዚህ ሶስት ተከታታዮች ናቸው ረጀብ ለብቻ ነው ማለት ነው እንደዚሁም ከዙልሂጅ ከአረፋ ቀን ትሩፋቶች መካከል هو من الأيام المعلومات في أشهر الحرم الله جل وعلا أيام المعلومات يتاوقوا قناتوች ብሎ ከተቀጣቸው ቀናቶች መካከል አረፋ ቀን ይገኝበታል قال الله جل وعلا الحج أشهر معلومات حج ورات يتاوقوا ናቸው يوم عرفة أعظم أيام الحج لوقوف الحجاج أرض العرفات هو ركن أعظم عرفة ቀን ማለት ትልቅ ቀን ነው የሁጃጆች አረፋ ቀን የሚቆሙበት ስለሆነ ማለት ነው አረፋ ቀን እዛ ላይ መገኘት ትልቅ ከሐጅ ስራዎች መካከል ትልቁ የሐጅ ማዕዘን ነው ማለት ነው محل ذكر الله جل وعلا وتعظيمه الله سبحانه وتعالى يموسابتنا الله
የሚከበርበት ቦታ ነው ማለት ነው وشهود المنافع قال الله جل وعلا ليشهدوا منافع لهم ويذكروا اسم الله في أيام معلومات إذا كان ለዱንያና ለአኺራ የሚጠቅማቸው ነገር ላይ እንዲገጁና አላህን እንዲያወሱ ይላል ሌላኛው አረፋ ቀን ልዩ የሚያደርገው ፍርሰቱ ለመግፊረቲ لذنوب عامين يوم المغفرة ዙልሂጃ ቀን ዙልሂጃ ወር 9ኛው ቀን يوم عرفة ሐጅ ላይ ለተገኘው ሐጅ ላይ ላልተገኘው ትልቅ ቀን ነው የመግፊራ የምህረት ቀን ነው ኃጢአት ያለው ወንጀል ሰርቶ ትላልቆቹም ትናንሾቹም ሰርቶ ወንጀሉ የሚያሰጋ ሙስሊም አረፋ ቀን ላይ መተኛትም መዘናጋትም የለበትም ትልቅ እድል ነው ትልቅ አጋጣሚ ነው ማለት ነው ያስመልክቶ አን قتادة رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتنيا بالواللال صيام يوم عرفة ذو الحجة 9ኛው ቀን መጾም احتسب على الله ላይ እመኛለሁ والله ተስፋ አረጋለሁ አዩከፍራ السنة التي قبله والسنة التي بعده የዙልሂጃ ቀን መጾም የዘንድሮ አመት ወንጀልና የሚቀጥለው አመት ወንጀል የዘንድሮ አመትና ያለፈው አመት አሁን ያለንበት አመትና ያለፈው አመት የሁለት አመት ወንጀል እንዲያስምር ተስፋ አደርጋለሁ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ጀለ ወዐላ ያ ቀን ባሪያዎች መግፈራ የሚለግሳቸውበት ቀን ነው الله سبحانه وتعالى እንዲህ ይላል إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما ያ ቀን የተውባ ቀን ነው ተውባ ማለት ከኃጢአቶቻችን ወደ አላህ የምንመለስበት የምንጸጸትበት ድጋሜ ደግሞ ወደ ኃጢአቱ አንመለስም ብለን እርምጃ የምንወስድበት ቀን ነው ማለት ይህ ተውባ ይዘን ያን ቀን ዱዓ የምናደርግ ከሆነ ያ ዱዓችን ትላልቅ ወንጀሎችንም ትናንሽ ወንጀሎችንም ያስምርልናል ማለት ነው ትላልቅ ወንጀሎች ተውባ እንጂ በዒባዳ በጾም አይሰረዝም እዚህ ላይ ግልጽ መሆን አለበት ያ አዩሃ الذين آمنوا توبوا إلى الله توبة نصوحا እናንተ ያመናችሁ ሰዎች ሆይ ወደ አላህ ተመለሱ ነሱህ ትክክለኛው የሆነ የተሟላ ተውባ ወደ አላህ ንስሐ አድርጉ ይላል شروط التوبة 3 ወደ አላህ የመመለስ መስፈርቶቹ 3 ናቸው አንደኛ የሰራ የነበረው ኃጢአት ወዲያው መቋረጥና መቆም አለበት ሁለተኛ العزم على عدم العودة إليه ሁለተኛ ደግሞ ወደ ኃጢአቱ አልመለስም ብሎ ግልጽ የሆነ እርምጃ ራሱ ጋር መስማማት እርምጃ መውሰድ አለበት ሶስተኛ አነደም ከዚህ በፊት የሰራው ኃጢአት ላይ መጸጸትና ቁጭት ሊሰማው ይገባል መፍራትም አለበት አላህ ይምረኛል ወይስ አይምረኝም አላህ ይቀጣኛል በዚህ ወንጀል ወይ አላህ ይቀጣኝም ብሎ መፍራትና መጸጸትና መነደም አለበት እነዚህ ሶስቱን የተውባ መስፈርቶችን አሟልቶ የሰው ሐቂቃ ሆነ ደግሞ አራተኛው መስፈርት መመለስ ወይም ይቅርታ መጠየቅ በሐሜት ስሙን አጥፍቶ ከሆነ ዋሽቶበት ከሆነ ካፍር ነው ብሎ አክፍሮት ከሆነ ገንዘብ ወስዶት ከሆነ ሰውየውን ይቅርታ መጠየቅና ሐቁ መመለስ ሞቶ ከሆነ ደግሞ ለወረሳው መስጠት እንደገና ስሙን አጥፍቶ ከሆነ ዱዓ ያደረገለት አራተኛው ተውባ መስፈርት አሟልቶ ዙልሂጃ 9ኛው ቀን ዱዓ ያደረገን አላህ ጀለ ወዐላ የሁለት አመት ወንጀል ይምረዋል አሉ ነብዩ አለይሂ ሰላቱ ወሰላም እንደዚሁም የአረፋ ቀን ልዩ ከሚያደርገው ከአረፋ ቀን ትሩፋቶች መካከል አላሁ ጀለ ወዐላ ዩባሂ ቢአህሊ አረፋ አህለ ሰማዕ ሰባ ውስጥ ያሉት መላኢካዎች ኑ ተመልከቱ ባሮቼ አረፋ ላይ ተሰብስቦ ምን እንደሚሉ ብሎ الله جل وعلا يفوكر باشوال مالتنو عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله يباهي بأهل عرفات أهل السماء فيقول لهم انظروا إلى عبادي جاءوني شعثا غبرا الله جل وعلا نبي عليه الصلاة والسلام الله جل وعلا يباهي بأهل عرفات أهل السماء አረፋ ሜዳ ላይ የቆሙት ምእመናን ሁጃጆችን ጠቅሶ
ሰባት ሰማይ ውስጥ ያሉት መላእክቶችን ተመልከቱ ኑ እዩ ይላቸዋል። መቼ ነው? አሽየተ አረፋ ዘጠነኛው ቀን አማሻሽ አካባቢ ሁጃጆች የአርደል አረፋ ላይ ቆሞ ዱዓ ያደረጉ ወደ አላህ ያለቀሱ ወደ አላህ የጨሁ የድኑ አላህ ጀለ ወዐላ የድኑ ድኑወን የሊቁ ሊጀላሊሂ ወዐዘመቲህ አላህ ጀለ ወዐላ ዙልሂጃ ዘጠነኛው ቀን ወደ አረፋ ምድር ይቃረብና መላእክቶችንም እንዲመለከቱ ያዛቸውና መላእክቶችን የሚገኙበት አላህ Subhanahu Wa Ta'ala ቀናት ውስጥ አይወርድም ሌሊት ነው የሚወርደው እንጂ ቀን ውስጥ ወደ ታች የሚቃረበው አረፋ ቀን ብቻ ነው። ቀን ውስጥ ተቃርቧል የሚባል በሐዲስም በቁርአንም የለም። كيف يدنو هو الذي يعلمه كيف يدنو الله جل وعلا እንዴት እንደሚቃረብ እንዴት እንደምንወርድ አልተነገረንም። ነብዩም አልነገሩንም። ወደ አረፋ ተቃርበው ለነሱ ክብር ተብሎ ዱዓቸውን ለመቀበል ሱብሃንአላህ መላእክቶች እንዲገኙ ያዛቸዋል። ምንኛ ያማረ ቀን ነው። ሱብሃንአላህ ተአመል الملائكة المكرمون يشهدون ذلك الموقف يتكبروا ملائكة በሙሉ ያንን ቀን የሚገኙበት فيباهي الله بعباده المؤمنين فما أعظمه من شرف من በጣም የተለቀና የከበረ መውቂፍ ነው ለዛ የበቁ ምእመናን ይላል። እንደውም እዛ ላይ ላልበቁ ምእመናን ቤታቸው ውስጥ ቁጭ ብለው እየጾሙ ቁርአን እየቀሩ ዱዓ ያደረጉ እስትግፋር ያደረጉ ወደ ፈጣሪያቸውም የተለቃቀሱ ይሄንን የተወፈቀ ይሄንን ያገኘ ትልቅ ትሩፋትና ትልቅ ክብር ነው ማለት ነው። እንደዚሁም ከአረፋ ቀን ትሩፋቶች መካከል يوم العيد لأهل الموقف ዘጠነኛው ቀን የዒድ ቀን ነው። አረፋ ላይ ለተገኙ ዘጠነኛው ቀን ትልቁ ዒድ ለነሱ ለአረፋ ቀን ላይ የተገኙት ዒዳቸው ነው። قال رسول الله صلى الله عليه وسلم يوم عرفة ويوم النحر وأيام التشريق عيدنا هالو يوم عرفة عيد ነው አረፋ ላይ የተገኙት ويوم النحر يردك أن دمو ለሁሉም ሙስሊም አረፋ ላይ ያቆመው አረፋ ላይ ላተገኘው ዓለም ላይ ያለው በሙሉ ዒዳችን ነው። ወአያመ ተሽሪቅ ከዒድ በኋላ 3 ቀንም ዒዳችን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢስላም እኛ ሙስሊሞች وهي ايام اكل وشرب وذكر لله እነዚህ 3 ቀናቶች የምንበላበት ቀን ነው፣ የምንጠጣበት ቀን ነው፣ የምንደሰትበት ቀን ነው፣ አላህን አብስተን የምናወሳበት ቀን ነው አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ዒዳችን يوم النحر ለአህሉ አረፋ ዒዳቸው በተጨማሪ በዘጠኛው ቀን የነሱ ዒድ ነው። እነዚህም 3 ቀን አያመ ተሽሪቅ 11 12 13 እርዱም ይበቃል። እነዚህ 3 ቀናቶች እዚሁም ወጣቶችም ወደ ሜዳ ወጥቶ ሐላል የሆነ ጫወታን መጫወትም እንደነው መሽሩዕ ነው ማለት ነው። ከአረፋ ቀን ትሩፋቶች መካከል እንደዚሁም خير الدعاء وافضله في يوم عرفه አረፋ ቀን ነው በላጩ ዱዓና አላህ ዘንድ የማይመለሰው ዱዓ አረፋ ቀን ውስጥ ይገኛል ማለት ነው። ማንኛውም ሙስሊም ጭንቀት ይኖርዋል፣ ሓጃ ይኖርዋል፣ ዱንያ ላይ ደን ያለበት ሰው ይኖርዋል፣ ዘመድ የታመመው ይኖርዋል፣ የኢማኑ ጉዳይ ልቡ ደካማ የሆነው ሰው ይኖርዋል፣ የቀብሩ ጉዳይ የቀብሩ ጨለማ የቀብር ጭንቀት የሚያስደነግጠው የሚያጨናንቀው ሙስሊም ይኖራል። ትንሽ ኢማን ያለው ትንሽ እስልምና ደከም ያለው እስልምና ቢኖረው ይህን የሞት ጉዳይ ያሳስበዋል፣ የኻትማ ጉዳይ ያሳስበናል። አላህ ጀለ ወዐላ በዚህ ዱንያ ላይ ግዴታ አድርጎብናል እንድናመልከው፣ እንድንገዛው፣ እንድንለምነው። አምልኮታችን፣ ዱዓችን፣ ሰላታችን፣ ጾማችን አላህ ተቀብሎናል ወይስ አልተቀበለንም የምናውቀው ነገር የለም። ዓለመል ገይብ ነው። ስለዚህ ማንኛውም ሙስሊም ሓጃ ያለው የአዱንያ የአኺራ የሚያሳስበው በሙሉ ሓጃውን ሰብስቦ ቆጥሮ ዙልሂጃ ቀን ተዘጋጅቶ ለአላህ ማቅረብ አለበት። عن عبد الله بن عمرو بن العاص رضي الله عنهما كعبد الله بن عمرو بن العاص
يتوروا حديثنا قال النبي صلى الله عليه وسلم خير الدعاء دعاء يوم عرفة بلاج دعاء الله ما يملسه دعاء يعرفة كان ذو الحجة زتنياو كان دعاء نو مسجد هونم بيت هونم منقل لايم هونم يسرم ذو الحجة كان كدعاء يتزناقا بطعام يخسر مسلم نو نبي عليه الصلاة والسلام بلاج دعاء ذو الحجة كان نو لمن ذو الحجة زتنياو كان نو يصوم عرفة كان الله جل وعلا ወደ አረፋ ወደ ምድር የሚቃረብበት ቀን ነው እንዴት እንደሚቃረብ እሱ ነው የሚያውቀው ሱብሃንአላህ ይሄ ቀን የተዘናጋ ሙስሊም የከሰረ ሙስሊም ነው አላህ ይጠብቀን خير ما قلت انا والنبيون من قبلي እኔና ከኔ በፊት የነበሩት ነብያቶች ካልናቸው መካከል በላጩ ንግግራችን لا اله الا الله በእውነት የሚመለክ አምላክ የለም وحده لا شريك له بتشنيا أملاك أمسايانا بيتأيل الله له الملك نقسنا لسو يتقبى ولو الحمد مزقانا لسو بيتشا يتقبى وهو على كل شيء قدير إسو هلوم نقر إسو بيتشا هلوم نقر شاي ونقيتها إهنن إنا بزالن إهي دمو بلاجو دعانو عند مسلم ይሄንን ተውሂድ ያረጋገጠ ይሄንን ከሊማ እየተደጋገመ ሐጃውን ያስገባል በመሃል الصلاه على النبي ይጀምራል ይሄንን ተውሂድና ለአላህ ምስጋናን ያስከትላል ከዛ ዱዓውን ይጨምራል ትንሽ ዱዓውን ካደረገ በኋላ ደግሞ الصلاه على النبي ያመጣል እንደገና መጨረሻ ዱዓውን ሲያገባድድ በصلاه على النبي ዱዓውን ያختማል ማለት ነው ከሰለፎች መካከል كان حكيم ابن حزام የሚባል ሰለፊ አላህን በትክክል ያወቀና ፈጣሪውን በትክክል ያመለከ የነበረ يقيم عشية عرفة ذو الحجة 9ኛው ቀን ያቀርባል 100 بدنة 100 ግመል ያዘጋጃል و100 رقبة 100 ባሪያዎችን ከጌታዎቻቸው አስፈቅዶ ገዝቷቸው 100 ባሪያዎችን አረፋ ምሽት አካባቢ 100 ባሪያ ነፃ ያወጣል ያ ሱብሃንአላህ እንዴት እስልምናን እንደተረዱ ዱንያን እንዴት እንደተገበሩ ኢባዳን እንዴት እንደተገበሩ ዱንያን በእጃቸው ይዘው ኢባዳንና የአኺራን ጉዳይ በልባቸው ይዘው በአንድ ቀን 100 ባሪያ አረፋ አመሻሽ አካባቢ 100 ባሪያ ነፃ አወጣ 100 ግመሎችን አዘጋጅቶ አረፋ ጠዋት ከዒድ ሰላት በኋላ يوم عيد النحر 100 ግመል አርዶ ምስኪኖች ላይ ያከፋፍላል ከዛ በኋላ ጠዋፍ ያደረገ ካዕባን እየዞረ ምን አለ لا اله الا الله حكيم المزحم ነው ይሄን ያለው لا اله الا الله وحده لا شريك له በትክክል በእውነት የሚመለክ አምላክ አላህ በስተቀር የለም لا شريك له ከሱ ጋር አጋር የለም ከሱ ጋር የሚጠራ ከሱ ጋር የሚመለክ አምላክ የለም ወላ ነብዩ መሐመድ ወላ ነብዩላህ ኢሳ ላ መለኩ ሙቀረብ ወደ አላህ ቀረቤታ ያለው እንደ ጅብሪል እንኳን ቢሆን አላህ ጋር አምልኮት አይገባውም ይላል ኒዕመ ረቡ ምንኛ ያማረ ጌታ እንዴት ደስ ይላል እሱ ጌታችን መሆን እሱን ለባሪያነት መረጠን እኛም ለጌትነት እንድናመልክ ስለመረጠን ምንኛ ያማረ ነው ትልቅ ደስታ ነው የተሰማው ይሄ ለሐኪም ኢብኑ ሂዛም የተሰማው ለመላው ሙስሊም ግለሰብ መሰማት አለበት ወንዕመል ኢላህ ምንኛ ያማረ አምላክ ነው ምንኛ ያማረ ጌታችን ምንኛ ያማረ አምላክ ነው አምላክ አድርጎ እሱ እንድናመልክ ለሱ 5 ጊዜ እንድንሰግድ لا اله الا الله ብለን ይሄንን ቃል እንድንጋገም ቁርአኑን እንድንቀራ እስልምናን ባንዲራ ከፍ አድርገን እንድናውለበልብ ስለፈቀደልን ስለመረጠን በጣም ደስ ብሎናል ይላል لا اله الا الله ከዛ ምን አለ احبه ይወደዋለሁ የኔ ጌታ ስለሆነ የኔ አምላክ ስለሆነ ይወደዋለሁ احبه واخشاه ይፈራለሁ ይላል لا اله الا الله ውዴታውንም ፍራቻውንም አንድ ላይ ይዟል ማለት ነው የኛ አላህን ስናመልክ በዚህ እንደ ሁለት ክንፍ ሁለቱም እየፈራን እየወደድን ረህመቱን እየከጀን ቅጣቱን እየፈራን በዚህ መልክ ነው አላህን ማምለክ የሚገባን ማለት ነው ስለዚህ አዩሃ الإخوة ذو الحجة 9ኛው ቀን فأكثروا فيه الدعاء ማብዛት
ዱዓ ከሰለችን ደግሞ አንድ ሁለት ሰዓት ረጅም ዱዓ ካደረግን ቁርአን እንቀራለን። ቁርአን ደግሞ ከሰለችን ከደከመን እስትግፋርን ናብዛ። አንድ ደቂቃ ዙልሂጃ 9ኛው ቀን ያለ ዒባዳ ያለ ዚክር ያለ ዱዓ ያለ ትላዋ ማለፍ የለበትም ማለት ነው። እንደዚሁም ከዙልሂጃ ቀናቶች ከዙልሂጃ 9ኛው ቀን ትሩፋቶች መካከል የውሙል ዒትቅ ሚነ ናር አላህ ጀለ ወዐላ ዙልሂጃ 9ኛው ቀን የውሙ ዓረፋ ባሪያዎችን ነፃ ከእሳት ነፃ የሚላቸውበት ቀን ነው። ግን ምን አይነት ባሪያዎች? ተውሂድ ያላቸው ኃጢአታቸው የበዛ ቶባ አድርጎ እስትግፋር ያደረጉ ያለምንም ጥርጣሬ እናንተ ከእሳት ነፃ ናቸው ይላቸዋል ይላል። ማ ሚን የውሚን አክተር ሚን አን ያዕቲቀ አላሁ ፊህ አብደሁ ሚን ናር። እናታችን አይሻ ረዲየላሁ ዐንሃ ይህን ሀዲስ ስተስተላለፍ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ቀን የለም ከአረፋ ቀን በላይ አላህ ሱብሓነሁ ወተዓላ ባሪያዎቹን በብዛት ከእሳት ነፃነት የሚሰጣቸው ቀን ይላል። ሚን የውሚ ዓረፋ ወኢነሁ ለየድኑ ثم يباهي بهم الملائكة። ምክንያቱም አላህ ሱብሓነሁ ወተዓላ ወደ አረፋ ምድር ይቃረባል። የአረፋ ሰዎች አረፋ ላይ የተገኙ ሰዎችን መላእክቶች ኑ እዩት ተመልከቱት፣ አተው ሚን ኩል ፈጅን ዐሚቅ ከዓለም ምድር እዚህ ተሰብስበው ሰውነታቸው ላበላብ የሆነ በአቧራ የተነከረ ሰውነታቸው የተዳከመ ምንድነው የሚለምኑት? ምንድነው የሚከጅሉት? እናንተም መስክሩልኝ እኔ ምራቸዋለሁ እነሱንም ዓለም ላይ ያለው ሙስሊም የለመነኝ ተውባ ያደረገ አረፋ ላይ የተገኘውም በትክክለኛው ሌላው ሐዲስ ደግሞ ዓለም ላይ ያለው በሙሉም አላህ ምህረት ለግሳቸዋል። አላህ ሱብሓነሁ ወተዓላ ምህረት ከለገሳቸውና ከእሳት ነፃ ናቸው ከተባሉ ባሪያዎች አላህ ያደርገን። እነዚህም ከአረፋ ትሩፋቶች የውም አረፋና ወይም ዙልሂጃ 9ኛ ቀን ትሩፋቶቹ መካከል የውሙን አቅሰመ አላሁ ቢሂ የውሙ ዓረፋ 9ኛው ዙልሂጃ አላህ ሱብሓነሁ ወተዓላ በሱ የማለበት ቀን ነው። حين قال جل وعلا في سورة البروج والسماء ذات البروج واليوم الموعود وشاهد ومشهود بلو بعرفة كان ملوال الله سبحانه وتعالى عرفة 9ኛው ቀን ትልቅ መሆኑን ሲገልጽ يوم النبي صلى الله عليه وسلم واليوم الموعود يوم القيامة نالو وشاهد ومشهود ይሄ ሻሂድ ማለት የዙልሂጃ 9ኛው ቀን ነው። መሽሁድ ደግሞ يوم القيامة ነው አሉ ነብዩ አለይሂ الصلاة والسلام። እንደዚሁም አዩሃ الإخوة ዙልሂጃ 9ኛው ቀን ዓለም ላይ ያለው ሙስሊም አረፋ ቀን ላይ የተገኘው ወደ አላህ በውስጡ አላህን መፍራት አለበት፣ ማልቀስም አለበት፣ እምባ መልቀቅ አለበት። ያ ቀን ወዩልሑ ፊ ዱዓ ማብዛት አለበት፣ ደጋግሞ አላህን መለመን አለበት። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إني أسألك الجنة وأعوذ بك من النار اللهم إني أسألك الجنة وأعوذ بك من النار إهن مبزات اللبت ويلح في الدعاء لأنه يوم يرتجى فيه الإجابة الله سبحانه وتعالى دعاء يمقبل لنكنو ويدعو ربه تضرعا وخفيا بوسط الله يفرى راسن زكي ያደረገ ዱንያን ረስቶ ራስን ከእሳት ነፃ እንዳወጣ አላህን መለመን አለበት። فالدعاء الخفي أعظم في الأدب والتعظيم للرب الكريم ተደብቆ ወደ አላህ ማልቀስ ሰው የማያይበት ያን ቀን ሁሉም አላህን መለመን የከጀለ ሰው ተደብቆ ብቻውን وأبلغ في الإخلاص إخلاصም ያመጣለታል። ስለዚህ ወይተሂ في الذكر والدعاء አረፋ በተለይ ከሰዓት በኋላ በዱዓና በዚክር ቢዚ መሆን አለበት ማለት ነው። ምክንያቱም ያ ቀን فإنه ما رؤي إبليس في يوم هو فيه أصغر ولا أحقر ولا أغيظ ولا أدحر من أشية عرفة لا إله إلا الله إبليس عرفة كان قالوا إبليس عرفة كان በጣም የሚዋረድበት ቀን ነው። በጣም ወራዳ ዝቅተኛ በውስጡ በጣም የተረገመ መሆኑን ያ ቀን ይሰማዋል አሉ። ወላ አግየው በጣም የሚቆጣበት ቀን ነው። 9ኛው ዙልሂጃ 9ኛው ቀን ቁጣው እንደሱ ቀን ተቆጥቶ አያቅም።
አላህ ደግሞ እንደሱ ቀን በጣም የአረፋ ቀን በጣም ይደሰታል ባሪያዎቹ ከእሳት ነፃነት የሚያገኙ ባሪያዎቹ ምህረት የሚያገኙበት ቀን አላህ ስለሚደሰት መላእክቶች ወርዶ የሚገኙበት ቦታ አረፋን ሸይጣን ደግሞ በጣም የሚቆጣበት ቀን ነው ወላ አድሐር የተረገመና የተራቀ በጣም የተናነሰ ቀን ነው እንደሱ ቀን من أشية عرفة አመሻሹ አካባቢ የሸይጣን ውደቱን ይከናነባል አንተ ሸይጣን እንዲቆጣ ሸይጣን እንዲዋረድ ከሚያደርጉ ባሪያዎች ከሆንክ أبشر بالإجابة للدعاء لما يرى من تنزيل الرحمة وتجاوز الله من الذنوب عن الذنوب العظام يا الله إذنت يا الله رحمة ከዝናብ በላይ በዝቶ መሬት ሲሸፍን ሲያይ በብዛት ባሪያዎች ከእሳት ነፃ ናቸው ሲባሉ ሲያይ በብዛት የአላህ ምህረት ምእመናን ለምእመናን ሲከፋፈል ሲያይ በጣም ይደነግጣል በጣም ይቆጣል በጣም ትልቅ ውርደት ይሰማዋል ማለት ነው ስለዚህ አዩሃ الإخوة ያን ቀን ለአላህ Subhanahu Wa Ta'ala ባሪያነታችን የምንገልጽበት ለአላህ ተውባችን የምንገልጽበት ለአላህ Subhanahu Wa Ta'ala ምህረቱን የምንቀበልበት ቀን መሆኑን አውቀን እየጾምን ልባችን ንጹህ አድርገን በተውባ ፋይላችን አጽድተን ለአላህ Subhanahu Wa Ta'ala ንጹህ ባሪያ ሆነን ልንቀርብ ይገባል ማለት ነው ኢንሻአላህ አላህ Subhanahu Wa Ta'ala ይህንን ቁርአን አያቶችና የነብዩን ሐዲሶችን عرفا كان أسملكتو سمتو كم تقموا باريوش الله يدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا ظلمنا أنفسنا وإن لم تغفر لنا لنكونن من الخاسرين ربنا ظلمنا أنفسنا وإن لم تغفر لنا لنكونن من الخاسرين هذا وصلى الله وبارك وسلم على سيدنا محمد وعلى آله وصحبه أجمعين